ጉዳዮች እንመለከታለን። በላይ በቀለ ነኝ። መላውን ኢራን በሸፈነው የአሜሪካና እስራኤል የአየር ጥቃት የኢራን ጠቅላይ መሪና ሌሎች ከፍተኛ ባለስልጣናት ሳይገደሉ እንዳልቀረ ተሰማም። ዛሬ ማለዳ በዋና ከተማ ቴሄራን የጀመረው የእስራኤልና የአሜሪካ ድብደባ መላውን ኢራን ማዳረሱ ሲነገር በርካታ የሀገሪቱ ወታደራዊና የኒኩሌር ጣቢያዎች መመታታቸው ተመልክቷል። እንዲሁም የኢራን ጠቅላይ መሪ አያቶላህ አሊ ካማኒና ሌሎች ከፍተኛ ባለስልጣናት ኢላማ መደረጋቸውን ሮይተርስ ዘግቧል። የእስራኤል መከላከያ ሚኒስቴር ኢራናውያን ከወታደራዊ ጣቢያዎች አካባቢ እንዲርቁ ሲያሳስብ የኢራን አብዮታዊ ዘብ ዋና አዛዥ መገደላቸውን የሚያመለክት መረጃ ወጥቷል። የሀገሪቱ የቀድሞ ፕሬዝዳንት መሐመድ አህመዲነዣድ መኖሪያ ቤታቸው ላይ ጥቃት መፈጸሙም እየተነገረ ነው። በምዕራብ ኢራን ሚሳኤል ለማስወንጨፍ ሲዘጋጁ የነበሩ ወታደሮች መመታታቸውን የሚያሳይ ምስል የወጣ ሲሆን ቢቢሲ ዘግይቶ ባሰራጨው አንድ ዘገባም የኢራን ከፍተኛ የፖለቲካና የጸጥታ ባለስልጣናት በእስራኤል ድብደባም ኢላማ መደረጋቸውን አረጋግጧል። ፕሬዝዳንት ዶናልድ ትራምፕ ጥቃቱን ተከትለው በቪዲዮ ባስተላለፉት መልእክት ኢራናውያን አገዛዙን እንዲጥሉ ጥሪ አቅርበዋል። እኛ ጀምረናል፣ መንግስታችሁን ማውረድ የእናንተ ሥራ ነው ብለዋል ትራምፕ። ምናልባትም በረጅም ዘመን ሊገኝ የሚችል ይህንን ዕድል ተጠቀሙበት ሲሉ አሳስበዋል። ሁኔታዎች ቀላል እንዲሆኑ ደግሞ የኢራን ጸጥታ ኃይሎች መሳሪያ ከጣሉ ዋስትና እንደሚያገኙ ማረጋገጫ መስጠት እንደሚገባ ገልጸዋል። በቅርቡ በኢራን በተካሄደ ሕዝባዊ አመፅ በሺዎች የሚቆጠሩ ሰልፈኞች መገደላቸው ውጥረቱን እንዳባባሰ ይታወሳል። ቴሄራን አሜሪካ ጥቃት ከፈጸመች ጦር ሰፈሮቿ በሚገኙባቸው የአካባቢው ሀገሮች ላይ የአጸፋ እርምጃ እንደምትወስድ ባስጠነቀቀችው መሠረት ዛሬ ወደ ተለያዩ ሀገሮች ሚሳኤል እየተኮሰች መሆኗ ይሰማል። በባህሬን ዋና ከተማም ፍንዳታ መሰማቱን ተከትሎ ሕዝቡ እንዲረጋጋና በአቅራቢያው ወደሚገኝ መጠለያ እንዲገባ መንግሥት አሳስበዋል። የባህሬን መገናኛ ብዙሃን የአሜሪካ ባህር ኃይል ለሚሳኤል ጥቃት ወይም ደግሞ በሚሳኤል ጥቃት ኢላማ መሆኑን ዘግበዋል። ባህሬን የአሜሪካ ባህር ኃይል 5ኛ መርከበኛ ምድብ መቀመጫ መሆኗን በማስታወስ በተባበሩት አረብ ኤሚሬትስም ጥቃት መፈጸሙ ሲነገር በአቡዳቢ ኢራን በተኮሰችው ሚሳኤል ቢያንስ 2 ሰዎች መሞታቸው ተነግሯል። ብዙዎቹ ሚሳኤሎች አየር ላይ መክሸፋቸውን ዘገቦች አመልክተዋል። የኤሚሬትስ መንግሥት ጥቃቱን ግልጽ ዓለም አቀፍ ሕግ የጣሰ ድርጊት ነው ሲል አውግዟል። በኳታር ዋና ከተማ ዶሃም ፍንዳታዎች መድረሳቸው እየተነገረ ነው። በዶሃም የአየር ጥቃት ማስጠንቀቂያ ድምፅ መሰማቱን ተከትሎ ከኢራን የተሰነዘሩ የሚሳኤል ጥቃቶችን በተሳካ ሁኔታ መመከት መቻሉን የሀገሪቱ መከላከያ ሚኒስቴር አስታውቋል። አንድ የኳታር ባለሥልጣን በሀገሪቱ ላይ የተቃጣውን ትንኮሳም በአሜሪካ ሰራሹ ጸረ ሚሳኤል መሳሪያ ማክሸፋቸውን ወይም ደግሞ ማክሸፍ መቻሉን ገልጸዋል። ኳታር በፋርስ ባሕረ ሰላጤ ግዙፍ የአሜሪካ ጦር ሰፈር የሚገኝባት ሀገር ናት። የእስራኤል ጎረቤት ዮርዳኖስም ከኢራን የተወነጨፉ 2 ባለስቲክ ሚሳኤሎች መታመጣሏን ስታስታውቅ የሀገሪቱ ጦር ኃይል ተጨማሪ ጥቃቶች ለመከላከል በተጠንቀቅ መቆሙን ገልጧል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የእስራኤል አሜሪካንን ጥቃት ሕገወጥ መሆኑን በመግለጽ ሀገራቸው ራሷን ለመከላከል ሁሉንም አቅም ትጠቀማለች ብለዋል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ትቅደም መፈክራቸው ወደ እስራኤል ትቅደም ተሸጋግረዋል በማለት ተችተዋል። ኢራን የሚሳኤል ጥቃት የተፈጸመባቸውን ሀገሮች በስልክ አነጋግረው እንደነበርና ግዛታቸውን ለአሜሪካ እንዳይፈቅዱ ማስጠንቀቃቸውን ገልጸዋል። ይህንኑ የኢራን ጥቃት ተከትሎ የኢትዮጵያን ጨምሮ በርካታ አየር መንገዶች ወደ አካባቢው የሚደረጉ በረራዎች ማቆማቸው ተነግሯል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሀገሮች ማለትም ወደ ዮርዳኖስ፣ ቴል አቪቭ፣ እስራኤልና ቤይሩት በረራ ማቆሙን ሲያስታውቅ የኬንያም የሞሮኮናም የሩዋንዳ አየር መንገዶችም ተመሳሳይ እርምጃ ወስደዋል። በዚሁ የኢራን ድብደባም በደቡባዊ ኢራን በአንድ ትምህርት ቤት በተፈጸመ ጥቃት 40 የሚደርሱ ተማሪዎች መገደላቸውን መንግሥት አስታውቋል። ከ50 በላይ መቁሰላቸውን። አሁን ከጥቂት ደቂቃዎች በፊት ወደ ኳታር ዋና ከተማ ዶሃ የተወነጨፈ ሚሳኤል መክሸፉን ዘገቦች አመልክተዋል።
ለማንኛውም በረራም የአየር ክልሏን የዘጋችው እስራኤል በርካታ የኢራን ሚሳኤሎች ማክሸፏን ስታስታውቅ የራማላህ ነዋሪዎች የአደጋ ጊዜ ማስጠንቀቂያና የፍንዳታ ድምፅ ከእስራኤል አቅጣጫ መስማታቸውን ለአልጀዚራ ገልጸዋል። ጀርመን፣ ፈረንሳይና ብሪታንያ በመካከለኛው ምስራቅ ሀገሮች ላይ ኢራን የፈጸመችውን ጥቃት አውግዘዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ መሪ ፍሬድሪክ ሜርዝና የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በጋራ ባወጡት መግለጫም ኢራን በቀጠናው ሀገሮች ላይ የምትፈጽመውን ወይም ደግሞ ዛሬ የፈጸመችውን ጥቃት አውግዘዋል። በኢራንና አሜሪካ መካከል ድርድር እንዲቀጥል ጠይቀዋል። የተለያዩ ሀገሮችና ተቋማትም ተመሳሳይ መግለጫ እያወጡ ሲሆን የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቫንደር ሌይን ጨፍጫፊ ባሉት የኢራን መንግስት ላይ ህብረቱ ሰፊ ማዕቀብ መጣሉን በማስታወስ ሁሉም ተፋላሚ ወገኖች ዓለም አቀፍ ሕግ እንዲያከብሩና ሰላማዊ ዜጎችን እንዲጠብቁ ጥሪ አቅርበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ የሲቪልና የፖለቲካ መብቶች እንዲከበሩ እንዲሁም ሰላማዊ ንግግሮች እንዲቀጥሉ ጠይቀዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ በበኩላቸው ሀገራቸው ከኢራን ሕዝብ ጎን እንደምትቆምና ኢራን ኒኩሌር ጦር መሳሪያ እንዳይኖራት የሚደረገውን ትግል እንደሚደግፉ አረጋግጠዋል። የአሜሪካና የእስራኤልን ድብደባ የተቃወመው የሩሲያ መንግስት ሁለቱ ሀገሮች ኢራንና አሜሪካ ውጥረቱን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። አሁን ማምሻውን በወጣ መረጃ ደግሞ የኢራን መንግስት የቴሄራን ነዋሪዎች በአስቸኳይ ከተማዋን ለቀው እንዲወጡ አሳስበዋል። ከዋና ከተማ ቴሄራን ለመውጣት የተፈጠረው ከፍተኛ የትራፊክ መጨናነቅን ለመቀነስ ቴሄራንን ከሰሜን ኢራን የሚያገናኝ አውራ ጎዳና ክፍት ማድረጉን ገልጧል። ቀደም ሲል ዛሬ ረፋድ የሀገሪቱ ጸጥታ ኃይል የቴሄራን ነዋሪ ለደህንነቱ ሲል ለቆ እንዲወጣ ማስጠንቀቂያም አውጥቷል። ወደ እስራኤል ስንመለስ የሀገሪቱ መከላከያ ሚኒስቴር ከጥቂት ጊዜ በፊት ባወጣው መግለጫም በኢራን አየር መከላከያ ስርዓት ላይ የተቀናጀና የተሳካ ጥቃት መፈጸሙን ሲያስታውቅ በቀጣይ አገዛዙ በሚጠቀምባቸው የተለያዩ መሠረተ ልማቶች ላይ ድብደባውን አጠናክሮ እንደሚቀጥል አመልክቷል። ግባችን የአሜሪካንን ሕዝብ ከኢራን የተደቀነበትን ተጨባጭ ስጋት ማስወገድ እንደሆነ በቪዲዮ መልእክታቸው የገለጹት ፕሬዝዳንት ትራምፕ በይፋም መቼ መግለጫ እንደሚሰጡ አልታወቀም። ዘግይቶ በወጣ ሌላ መረጃ የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የሀገሪቱ ጠቅላይ መሪ አያቶላህ አሊ ካማኒ በሕይወት መኖራቸውን ገልጸዋል። የእስራኤል የዜና ተቋም ካማኒ በእስራኤል ድብደባ ሳይገደሉ እንዳልቀረ መዘገቡን ተከትሎ ውጭ ጉዳይ ሚኒስትሩ ለኤንቢሲ በሰጡት ቃለ ምልልስ ካማኒ በሕይወት መኖራቸውን ገልጸዋል። እኔ እስከማውቀው ካማኒ በሕይወት ይገኛሉ ብለዋል። ሁለት የጦር አዛዦች ከመገደላቸው ውጪ ከፍተኛ የሀገሪቱ ባለሥልጣናት በሕይወት እንደሚገኙ አመልክተዋል። በሌላ በኩል ሳውዲ አረቢያ በኢራን ጥቃት እንደተፈጸመባትና የሀገሪቱ መከላከያ ማክሸፉን ገልጻለች። የሳውዲ ውጭ ጉዳይ ሚኒስቴር የኢራን ድርጊት ሕገወጥና ዋጋ የሚያስከፍላት ነው ብሏል። በዋና ከተማ ሪያድ የተቃጣውን የሚሳኤል ጥቃት ተከትሎ ጦር ኃይሉ በተጠንቀቅ መቆሙንና ተመሳሳይ ጥቃት የተፈጸመባቸው ጎረቤት ሀገሮች በሚወስዱት እርምጃ ሳውዲ ማንኛውንም ድጋፍ እንደምታደርግ ሚኒስቴሩ አረጋግጧል። የሳውዲ መንግሥት በኢራን ለሚፈጸም ጥቃት የአየር ክልሉን